መጣ የምንማርበት የምናስተምርበት ቀን ነው። ኢየሱስ ክርስቶስ ሲመጣ ብዙ ጥያቄዎቻችን መልስ ያገኛሉ። ብዙ ችግሮቻችን መፍትሄ ያገኛሉ። ብዙ በሽታዎቻችን መድኃኒት ያገኛሉ። ሰዎች ዛሬ የሰው ችግር ለመፍታት ከኛ ሰፈር እድር ጀምሮ እስከ ተባበሩት መንግስታት ጽሕፈት ቤት ድረስ ያለምን ችግር ለመፍታት ብዙ ስብሰባ ይካሄዳል። ብዙ ውይይት ይካሄዳል። መንግስታት ከሚቃወሟቸው ሰዎች ጋር ይወያያሉ። ሌላው ብሔር ከሌላው ብሔር ጋር ይወያያል። ሀገሮች ከሀገሮች ጋር በአፍሪካ፣ በአውሮፓ፣ በአሜሪካ ብዙ ስፍር ቁጥር አሰልቺ ስብሰባዎች ይካሄዳሉ። ያ ሁሉ ስብሰባ ችግርን ለመፍታት መፍትሄ ለማምጣት ነው የሚመስለው። ነገር ግን እንደምታውቁት ብዙ ስብሰባ መፍትሄ ማምጣት አልቻለም። ችግር መፍታት አልቻለም። ሁሉም ቦታ ጦርነቶች አሉ። የትም ሰው ይሞታል፣ የትም ንብረት ይወድማል። ህፃናት በህፃንነታቸው ይቀሰፋሉ። ሽማግሌዎች፣ አሮጊቶች ያለ ጧሪ ቀባሪ ይቀራሉ። ዳቦ ሊመረትበት የሚገባው መሬት ፈንጅና ቦምብ ይመረትበታል። ምርጥ ዘር ሊዘራበት የሚገባው መሬት ጥይት ይዘራበታል። መሬቱ በመትረየስ በታንክ ይታረሳል። በአፍሪካ ብትሉት አውሮፓ ብትሉት የትም ቦታ ዛሬ መሬቱ እያመፀ አየሩ እያመፀ ቅዝቃዜው ገደብ እያለፈ ሙቀቱ ገደብ እያለፈ እማናውቃቸው በሽታዎች እየተፈጠሩ የሰው ልጅ ለዘመናት ተጠራቅሞ የመጣ ችግር የፈነዳበት እንደኛ ዘመን ያለ አይመስልም። ታሪክ እናገላብጣለን፣ የቀደመውን ዘመንም እንመረምራለን። ነገር ግን የኛ ዘመን እንደምንዳልኳችሁ ፈታኝ ወቅት ነው። ስለዚህ ይህን ችግሩን ለመፍታት ብዙ ስብሰባ ይካሄዳል ብያችኋለሁ አይደለም? ስብሰባዎቹ መፍትሄ አመጣዋል አላመጡም? እስኪ ንገሩኝ። አይዟችሁ እናንተ ፖለቲካ መስሏችሁ ነው እንግዲህ እናንተ ነገር። በዓለም ላይ የሚካሄዱ ስብሰባዎች መፍትሄ አመጣዋል አምጥተዋል? ለምሳሌ በእስራኤልና በሐማስ መካከል ባለው ጦርነት የተባበሩት መንግስታት ተሰብስበዋል። ብዙ ጊዜ መፍትሄ አምጥቷል? በአፍሪካ ጉዳይ አውሮፓውያን ተሰብስበው መፍትሄ አመጣዋል? የኛ ሀገር ፖለቲከኞች በብዙ ጉዳይ ሲወያዩ መፍትሄ አመጣዋል? አላመጡም። የችግራችን ሁሉ መፍትሄ ያለው ቀራንዮ ላይ በሞተው በክርስቶስ እጅ። የበሽታችን ሁሉ መድኃኒት ያለው ቀራንዮ በተሰቀለው በክርስቶስ እጅ። ስለዚህ ይሄ ክርስቶስ ዳግመኛ ይመጣል ስንል ቅድም እንዳልኳችሁ ለአጠቃላይ ችግሮቻችን ሁሉ ስር ነቀል መፍትሄ የምናገኝበት ነው። ምክንያቱም ክርስቶስ ሲመጣ ዓለም ፍጻሜ ያገኛል፣ ይዘጋል። የዛሬ ረሃቡ፣ ጦርነቱ፣ ጥጋቡ፣ ረሃቡ፣ ጥጋቡ፣ ሐዘኑ፣ ደስታው፣ ሹመቱ፣ ሽረቱ፣ ትርፉ፣ ኪሳራው፣ ጤንነት፣ በሽታ የናኘበት ዓለም፣ ዶክተሩ፣ በሽተኛው፣ ሌባው፣ ፖሊሱ የሚፋጠጥበት ዓለም፣ አንዱ ገፊ ሌላው ተገፊ፣ አንዱ አሰዳጅ ሌላው ተሰዳጅ፣ አንዱ ተፈናቃይ ሌላው ተፈናቃይ የሆነበት የድራማው መጋረጃ ይዘጋል። ማን ሲመጣ ነገሩ